ሁሌም በነገሮች ከፍታና ዝቅታ የማይናወጥ ሰው መሆን ትፈልጋለህ። ለመገለል፣ ለኪሳራ ወይም ለክህደት እጅ የማይሰጥ ጠንካራ ሰው። በስተመጨረሻ ያ የጥንካሬ ቀን እንዲመጣ ታልማለህ። ያን የዝምታ ስቃይ መስማት የምታቆምበትን፣ ሁልጊዜም ጠንካራ ነኝ የሚለውን ምስል ለመጠበቅ ከራስ ጋር የምታደርገውን ከባድ ትግል። ምናልባትም ሁሉም ሰው ለማስደሰት መሞከር ሰልችቶ ይሆናል። ነገር ግን ማንም ደፈር ብሎ የማይነግርህ ነገር ህመምህን ለማስወገድ በሞከርክ ቁጥር ህመሙ አንተን መቆጣጠሩን ይቀጥላል። ከህመሙ ለመሸሽ ራስህን በማደንዘዝ ከነገሩ ለመደበቅ በሞከርክ ቁጥር በዙሪያ የሚፈጠሩት ነገሮች ለሚጎዱ ቃላት፣ ለሚያሳዝኑ ድርጊቶች፣ በውስጥህ ለሚገርል ዝምታ እስረኛ ያደርጉሃል። ይህ ደግሞ ያንተ ድክመት ብቻ አይደለም፣ ብዙዎቹ ፊት ለፊት ሊጋፈጡት የሚገደዱት የህይወት እውነታ እንጂ። ልዩነቱ አንዳንዶቹ ከሌሎች በተሻለ መልኩ ማስመሰል መቻላቸው ነው። እኛ ማለት በእኛ ላይ የተከሰተብን ነገር አይደለንም። እኛ ማለት ለመሆን የመረጥነው ማንነታችን ነን። የነገሩ ቁልፍ ያለው እዚህ ላይ ነው። ነገሩ ራስን ካለ መጠበቅ ወይም መከላከል አይደለም። ለነገሮች ቀዝቃዛ፣ ደንታቢስ ወይም የማይነካ መሆን ሳይሆን በሚገባ ራስን ከሁኔታው ጋር ማዋሃድ ነው። በአንተ ላይ ተጽዕኖ በሚያሳድሩ ጨለማዎች ውስጥ መብራትህን ማብራት። ምክንያቱም እውነተኛ ጥንካሬ ህመም ማጥፋት አይደለም፣ ይልቁንም ማንነትህን ሙሉ በሙሉ ማወቅና መረዳት እንጂ። በእያንዳንዱ ነገር ራስን መጉዳት ከሰለቸህ፣ ሁልጊዜም በስሜት ተጎጂ እንደሆንክ የሚሰማ ከሆነ፣ ሌሎች ሰዎች በአንተ ላይ ተገቢ ያልሆነ ኃይል እንዳላቸው አድርገህ ካሰብክ፣ ሁኔታዎች በዚህ መንገድ መቀጠል እንደሌለባቸው ላሳይህ እፈልጋለሁ። አንተ የምታስበው እየጎዳ ያለው ነገር በሌሎች ሰዎች ድርጊት ውስጥ እንዳለ፣ በአግባቡ ባልተመረጡ ቃላት በደረሰብህ ህመም ወይም ደግሞ ባልጠበቅከው ክህደት ውስጥ። ነገር ግን መራራ እውነታ በአንተ ውስጥ አስቀድሞ ያልታከመ ቁስል ከሌለ በቀር እነዚህ ነገሮች ውስጥ አንዳቸውም አንተን የመጉዳት እውነተኛ ኃይል የላቸውም። የሚጎዳ ነገር ሌሎች በአንተ ላይ የሚያደርጉት ነገር አይደለም። ይልቁንም እነዚህ ልምዶች በአንተ ውስጥ የሚቀሰቅሱት በውስጥህ የተደበቀ ቁስል፣ ስለ ጉዳዩ ራስህ ለራስህ የምትነግረው ታሪክ፣ እስካሁን እልባት ያላገኘው የቆየው የአእምሮ ስብራት ነው። በጥንካሬ በኩራትና ሁሉም ነገር የተስተካከለ አስመስዬ ላሳይ በሚል ቅዠት የምደብቀው ባዶነት። ከውጫዊው ዓለም ጋር ስንጋፈጥ የሚሰማን ህመም ከውስጣዊው ዓለማችን ጋር ያልተዋሃደ ያልታረቀና እውቅና ያላገኘ ነገር ነጸብራቅ ነው። አንዳንድ ሰዎች አስከፊ በሆኑ ሁኔታዎች እያለፉ እንኳን አይምሯቸውን በተረጋጋ ሁኔታ መያዝ የሚችሉት፣ ሌሎቹ ግን በአንዲት ቀላል አስተያየት ተሰብረው የሚወድቁት ለዚህ ነው። ነገሩ ስለሚከሰተው ነገር አይደለም፣ አንተ ለነገሩ እንዴት ምላሽ እንደምትሰጥና አንተን የት ቦታ ላይ እንደሚጎዳህ ነው። እዚህ ጋር አንድ እውነት ይመጣል። አሁንም ድረስ ይህንን ያክል የምትሰቃየው በተወሰነ ደረጃ ዓለም አንተን እንዴት ማስተናገድ እንዳለባት መቆጣጠር እንደምትችል ስለምታምን ነው። አሁን ፍጹም መልካም፣ ፍጹም ብልህ፣ ፍጹም ጠንካራ፣ ፍጹም ነገሮችን የሚረዳ ለመሆን እየሞከርክ ነው። ልክ እንደዚህ ስታደርግ ምንም ነገር እንዳይጎዳ ዋስትና እንደሚሆንልህ ሁሉ። ነገር ግን ነገሮችን ሙሉ በሙሉ መቆጣጠር የሚባለው ነገር ቅዠት ነው። ነገሩን ለመቆጣጠርና ሙጥኝ ብለህ ለመያዝ በሞከርክ ቁጥር በቋሚ ውጥረት ውስጥ ትኖራለህ። የማይገመተውን ለመገመት ትሞክራለህ፣ የማይቀየረውን ለመቀየር ትደክማለህ። ስለዚህ የሚያስፈልግህ የበለጠ ቁጥጥር አይደለም፣ የላቀ ንቃተ ህሊና እንጂ። አንተ ህመምህን ለማቆም ሰዎች መለወጥ አለባቸው ብለህ እስካመንክ ድረስ በሌሎች ሰዎች ድርጊት እስረኛ ሆነህ እንደተሰቃየህ ትኖራለህ። ነፃነት የሚጀምረው ከውጭ የሚመጣው ነገር በአንተ ውስጥ ተቀባይነት ካላገኘ ምንም አይነት ኃይል እንደሌለው በሚገባ በተረዳህበት ቅጽበት ነው። የውስጥህ እውነተኛ የጦር ሜዳ የሚገኘው ንቃተ ህሊና አልባ በሆነው የአእምሮ ክፍል ውስጥ ሲሆን የማታየው የማትረዳውና የማትቆጣጠረው ነገር ሁሉ እሱ መልሶ አንተኑ ይቆጣጠራል። እስካሁን ከተነገሩ ነገሮች ትልቁ ውሸት በህይወትህ ለሚከሰቱ እያንዳንዱ ነገሮች በሙሉ ተቆጣጣሪው አንተን የሚለው ነው። አሁኑኑ ንቃ። ምክንያቱም እውነታው ከዚህ ፍጹም ተቃራኒ ነው። ለምን እንደሆነ ሳታውቅ በስሜት ስትነሳሳ፣ ከየት እንደመጣ ሳትረዳ በሚሰማ ስሜት በመነሳሳት የምታበላሻቸው ውሳኔዎችን ስትወስን ህይወትን እየተቆጣጠርክ አይደለም። ንቃተ ህሊና አልባ የሆነውን የአእምሮ ክፍል ወደ ንቃተ ህሊና እስካልመለስከው ድረስ እሱ ህይወትን ይመራዋል። አንተ ደግሞ ነገሮችን እድል ወይም አጋጣሚ ብለህ ትጠራቸዋለህ። የሚሰማህ ህመም ካልታወቀ ቦታ በድንገት በፈነዳ ቁጣህ፣ ያለምንም ምክንያት የሚሰማህ ጥልቅ ሐዘን፣ ከነዚህ ውስጥ አንዳቸውም በአጋጣሚ የሚመጡ አይደሉም። እነዚህ ሁሉ ተረስተው ችላ ተብለውና ተሸፋፍነው ከቀሩት የውስጥ ክፍሎችህ የወጡ መልእክቶች ናቸው። ይህ በዝምታ የተደበቀ ቀጠና ንቃተ ህሊና አልባ አእምሮ በመባል ይጠራል። ይህ ደግሞ እንዲሁ የተዘበራረቁ ሐሳቦች ስብስብ ብቻ አይደለም። ንቁ የሆነው አእምሮ ሙሉ ትዝታዎች፣ ፊት ለፊት ልትጋፈጣቸው የማትፈልጋቸው የአእምሮ ስብራቶች፣ ፍላጎቶችና ፍርሃቶች መሸሸጊያ ነው። ነገር ግን ይህ የአእምሮ ክፍል ምን እንዲሰማህና እንዴት መኖር እንዳለብህ መወሰን የሚቀጥል ኃይል ነው። አንዳንድ ሰዎች ለነገሮች ምንም ግድ የማይላቸው ሲሆኑ፣ አንተ ግን የተወሰኑ ቃላት ለምን ሙሉ በሙሉ እንደሚሰብሩ ትገረማለህ። ምክንያቱም እነዛ ቃላት በአንተ ውስጥ አሁንም ድረስ ህያው የሆኑና የሚጎረብጡን ስስ ቦታዎችን ይነቁብሃል። እነዛ ነገሮች በአንተ ውስጥ ህያው የሆኑት ደግሞ መቼም ቢሆን ፊት ለፊት ተጋፍጣቸው ስለማታውቅ ነው። አንተ ያደረግከው ነገር ቢኖር ሳታውቀው እነሱን በስነልቦናዊ ምንጣፍ ስር ወሽቀህ ሁሌም እየተሰናከልክ ትወድቅባቸዋለህ። አንድ ነገር አስቀድመህ ካላወቅከውና ካልተቀበልከው በቀር ልትለውጠው አትችልም። ራስን መውቀስ ነፃ ያወጣም፣ ይልቁንም ነገሩን የበለጠ ያቆረቁዟል። ታዲያ አንተ ምን እያደረግክ ነው?
ልክ ሁሉም ነገር እንደሚፈታ ሁሉ በራስ ትፈርዳለህ፣ ራስን ትጫናለህ፣ ራስንም ዝም ታሰኛለህ። እውነታው ግን ንቃተ ህሊና አልባ አእምሮ ስለተውከው ብቻ ዝም ብሎ አይጠፋም። ይልቁንም ራሱን የሚገልጽባቸውን ይበልጥ አደገኛ የሆኑ መንገዶችን ማለትም ደጋግመህ የምትገባባቸው መርዛማ ግንኙነቶች፣ ልታቆማቸው የማትችላቸውን ራስን የሚጎዱህን ባህሪያትን ይፈልጋል። እናም ሁሉም ነገር ጥሩ እየሄደ ይመስልህና በድንገት በሚቀሰቀሱ ጭንቀቶችና ፍርሃቶች ውስጥ ራሱን ይገልጻል። ይህ መጥፎና አስፈሪ ነገር አይደለም። ንቃተ ህሊና አልባ አእምሮ አንተን ከእንቅልፍ ለመቀስቀስ የሚሞክርበት ማንቂያ እንጂ። ምክንያቱም ንቃተ ህሊና አልባውን የአእምሮን ክፍል እስካላወቅከው ድረስ የስሜቶችህ ተጠቂና ባሪያ ሆነህ ትቀራለህ። እናም ራስህን ከውጫዊ ህመም ለመጠበቅ በጣርክ ቁጥር ለውስጣዊ ህመምህ ይበልጥ ተጋላጭ እየሆንክ ትመጣለህ። ነገር ግን ከዚህ መውጫ መንገድ ራስን በመከላከል ላይ የተመሰረተ ሳይሆን ራስን በመቀበል ውስጥ ነው። ምክንያቱም ጠንካራ የማይነካ መሆን የመታገል ውጤት አይደለም፣ ጥልቅ የሆነ ራስን የማወቅ ውጤት እንጂ። ታዲያ የማይናወጥና ለነገሮች የማይበገር ሰው መሆን እውነተኛ ትርጉሙ ምንድን ነው? ይህ ጥንካሬ ነገሮችን ከመቃወም ወይም ራስን ከነገሮች ከመከልከል ሳይሆን ነገሮችን ከመቀበል የሚመጣው ለምንድን ነው? እስኪ እንቀጥል። አብዛኞቹ ሰዎች ራሳቸውን ከጉዳት ለመከላከል ብቸኛው መንገድ ራስን ከሰዎች መለየት እንደሆነ ያምናሉ። ግንቦችን ይገነባሉ፣ ጭንብሎችን ያበጃሉ፣ በተጨማሪ ስሜታዊ ጋሻዎችን በማበጀት ምንም እንደማይነካቸው ያምናሉ። ከእንግዲህ ለነገሮች ግድ የለኝም፣ ምንም አይመስለኝም ይላሉ። ነገር ግን ውስጣቸውን ማድማታቸውን ይቀጥላሉ፣ እየተጎዱም ይሄዳሉ። ምክንያቱም ችግሩ መቼም ቢሆን ስለ ነገሩ መሰማት፣ ስለ ስሜት መኖርና አለመኖር አልነበረም። ችግሩ ምን እየተሰማህ እንደሆነና ለምን እንደሆነ አለማወቅህ ላይ ነው። ይህ ደግሞ የሚከሰተው ገና በሚገባ ስለ ራሳቸው ማንነት በቂ ግንዛቤ ባላዳበሩ ሰዎች ላይ ነው። በስሜት ረገድ ጠንካራ መሆን ቀዝቃዛ ከመሆን ጋራ፣ ህመምን ችላ ከማለትና ግጭትን ከመሸሽ ወይም ደግሞ ግድ የሌለው ከመሆንና አስመስሎ ከመኖር ጋራ ምንም አይነት ግንኙነት የለውም። ነገሩ የሚያያዘው ነገሩን ከራስ ጋራ ከመዋሃድና ከመቀበል ጋር ነው። በጨለማ ውስጥ የቀበርከውን የውስጥ ህመምህን ወደ ብርሃን በማውጣት እንጂ በአንተና በዓለም መካከል ግድግዳ በመስራት የማይነካ መሆን አትችልም። የማይነካ የምትሆነው አስቀድመ በውስጥ ያስከውንና የተቀበልከውን ያንተን ማንነት ማንም ሊነካው እንደማይችል ስትረዳ ብቻ ነው። የውስጥ ጨለማ ፍርሃቶችህ፣ ድክመቶችህና አለመረጋጋትን ስታውቅ የምታየው ነገር ሁሉ ላይ በስሜት መነሳሳትን ታቆማለህ። የስሜቶችህ አሻንጉሊት ላለመሆን ትመርጣለህ። ታዲያ ያ ህመም የሚሰማህ ምን ሊያሳይ ፈልጎ ነው? እውነታው ህመሙ በዚህ ልክ አጥብቆ የሚያምህ አሁንም ከራስ ጋር ትልቅ ጦርነት ላይ እንዳለ ሊያሳይህ ነው። በአንተ ውስጥ ማደግና መለወጥ የሚፈልግ አንድ ክፍል አለ። እንዲሁም ሁሉም ነገር ባለበት መልክ እንዲቀጥል የሚፈልግና የሚጎትት ደግሞ ሌላ ክፍል አለ። ያ በውስጥህ ለውጥን ፈልጎ የሚጮኸው ክፍል እንዳለ ሁሉ ለመቆጣጠር የምትሞክረው ያ የለመድከው የነነት ስሜት ያንን የለውጥ ጥሪ አንቆ ለመግደል ይሞክራል። ስለዚህ ህመም የተወለደው በትክክል በእነዚህ የሁለት ነገሮች ግጭት ምክንያት ነው። መለወጥ፣ እድገት የቆዩ እምነቶችን አሽቀንጥሮ መጣል፣ መርዛማ ትስስሮችን መበጠስ ህመም አለው። እና በንቃት መለወጥ የማይጠቅሙን ነገሮች የውስጣዊ አሮጌ ማንነት ሞትና ዳግም የአዲስ ማንነት መወለድ ሂደት ነው። ስለዚህ ንቃት የሚገኘው በትክክል በዚህ በፈረሰውና በፈራረሰው ስፍራ ውስጥ ነው። እንግዲህ አዲሱ ማንነት ሊወለድ የሚችለው በአንተ ውስጥ ያለው አሮጌ ነገር ሁሉ ሲፈራርስ፣ እርግጠኛ የነበርክባቸው ነገሮች ሲናዱ፣ ሁኔታው ለህመም ተጋላጭነትን ቁልጭ አድርጎ ሲያሳይህ፣ ያኔም በመጨረሻ እውነተኛ ማንነትን ያለምንም የጥበቃ ሽፋኖች፣ ያለምንም ማስመሰል፣ ያለምንም ጭንብል ማየት ትጀምራለህ። በዚህ ቅጽበት መሰቃየት ጥሩ ነገር እንዳለው ትረዳለህ። ምክንያቱም ነፃ ሊያወጣ ወደሚችለውና ብቸኛው ነገር ለራስ ማንነት እንድትንበረከክ ያደርግሃልና። ስለዚህ ወዳጄ ህመም የመንገዱ መጨረሻ አይደለም፣ ይልቁንም ወደ ማንነት መዳረሻ ለሚባለው ረጅም ጉዞ መጀመሪያ እንጂ። ትልቁ ችግር ግን አብዛኞቹ ሰዎች ያንን የጨለማ ሸለቆ ሳይሻገሩ በፊት እጃቸውን ይሰጣሉ፣ ይሽሻሉ፣ ሀሳባቸውን ይበትናሉ፣ ወደ በፊቱ የተለመደ የቀለልና አሰልቺ ህይወትም ይመለሳሉ። በመሆኑም ወደ ማንነት ለመድረስ የሚደረገውን ትልቅ ጉዞ ለመጀመር ድፍረቱ ያላቸው ጥቂቶች ብቻ ናቸው። ጉዞውን በተሳካ ሁኔታ ለማጠናቀቅ ጉልበቱ የሚኖራቸው ደግሞ ይበልጥ ጥቂቶች ናቸው። ምክንያቱም ይህ መንገድ ምቾትን አይሰጥም፣ ምንም አይነት ዋስትና የለውም፣ የማንነት ስሜትህን አይጠብቅልህም። ይልቁንም በልምድና በዘፈቀደ የተቀበልከውን አሮጌ ማንነትህን ያፈርሷል። በዚህ ጉዞ ውስጥ እስከዛሬ ድረስ ማንነትን የገለጹት ብዙ ነገሮች ቅዠት እንደነበሩ መረዳት ትጀምራለህ። አንተ ማለት ስኬቶች አይደለም፣ አንተ ማለት ያጋጠሙ ስብራቶች አይደለም፣ ለመወደድ ለመከበር ወይም ለመደነቅ ብለህ የገነባው ማንነትም አይደለም። ይህ ሁሉ በህይወት ለመቆየት የፈጠርከው ነገር ብቻ ነው። በህይወት መቆየት ማለት ዝም ብሎ መኖር ብቻ አይደለም፣ ወደ ትክክለኛው ማንነት ለመድረስ የምታደርገው ጉዞ እንጂ። ወደ ትክክለኛው ማንነት መድረስ ደግሞ በህይወት ከመቆየት በላይ የሆነ ትልቅ የነፍስ ጥሪ ነው። ይህ የሚሆነው ደግሞ የንቃተ ህሊና አልባው አይምሮህ ተጭነውበት ተደብቀውበትና በውስጡ ተዛብተው የቆዩ ነገሮችን በሙሉ ወደ ላይኛው ገጽ አንሳፎ መግባት ሲጀምር ነው። ወደ ማንነት መድረስ ማህበራዊ ጭንብልህን እንዲገፈፍና እንዲጠፋ ይጠይቃል። ያ ጭንብል እንዲሁ ለጋራ ምቾት ተብሎ የሚደረግ የፊት መሸፈኛ ብቻ ነበር። የማይነካ መሆን የሚጀምረው በትክክል በእነዚህ ሂደቶች ውስጥ ነው። ይህም ካሁን በኋላ ምንም ነገር ስለማይነካ ሳይሆን አስቀድመህ ትክክለኛ ማንነትን ለማግኘት በትክክለኛው መስመር ውስጥ ተፈትነ ስላለፍክ ነው። የውስጥ ጭራቆችን ፊት ለፊት ተጋፍጣቸዋል። ስለዚህ የውስጥ አፍረትህንና ያለመቻል
አለመቻል ስሜትን፣ ቁጣህን አይናዩን እያየህ አይሃለሁ ከእንግዲህ እኔን እንዳትቆጣጠረኝ ትለዋለህ። በገዛ ጨለማ ፊት ለፊት የምታገኘው ይህ ውስጣዊ ግልጽነትና ብሩህነት ነው። በሌሎች ተቀባይነት ማግኘትና እውቅና ወይም በነገሮች ቁጥጥር ላይ የማይመሰረት ጥንካሬን የሚሰጥህ። ከእንግዲህ በሁሉም ሰው የመወደድ ፍላጎት አይኖርህም። እያንዳንዱን ክርክር የማሸነፍ ጉጉት ይጠፋል። ሁልጊዜ ጠንካራ ሆነ ለመታየት አትጨነቅም፣ ምክንያቱም ማንነትህን ስለምታውቅ። ያንን ደግሞ ማንም ካንተ ሊነጥቀው አይችልም። እውነተኛ ስሜታዊ ጋሻ ማለት የውጭ ቅርፊት አይደለም፣ ጠንካራ የሆነ የውስጥ መሰረት እንጂ። ህመም ሊሰማ ይችላል፣ ግን አይሰብርህም። ልትጎዳ ትችላለህ፣ ግን ራስህን አታጣም፣ ምክንያቱም በስሜት መገፋፋት አቁመህ ንቁና ሙሉ ሰው ሆነሃል። በላይኛው ገጽ ላይ መኖርን አቁመህ ወደ ጥልቁ ማንነትህ ዘልቀ መኖር ጀምረሃል። ሆኖም ግን ይህ ጥልቀት ያለው ማንነት ዋጋ በመክፈልና ነገሮችን ብቻን በመጋፈጥ የሚመጣ ነው። ብቸኝነት ስንል ከጎንህ የሚሆንልህ ሰው ስለሌለ ሳይሆን በዚህ ጉዞ ውስጥ ጥቂት ሰዎች ብቻ ሊደግፉ ስለሚችሉ ነው። አብዛኞቹ ሰዎች አሁንም በጭንብላቸው ተሸፍነው ስሜታቸውን መጋፈጥ በመፍራት የላይኛው ገጽ ላይ ተቆልፈው ቀርተዋል። አንተ ራስህን ነፃ ማውጣት ስትጀምር ነገሮች ራስህን ከነሱ እንድታርቅ ያደርጉሃል። ነገር ግን ይመራቅ ትዕቢት ወይም ደግሞ ሰዎች መናቅ አይደለም። ይህ ብስለት ነው። ራስን የምታርቀው በትዕቢት ተሞልተህ አይደለም። ራስን የምታርቀው በአንድ ወቅት ተደብቀህበት የነበረው ስፍራ አሁን ላይ ፈጽሞ ስለማይመጥንህ ነው። ይህ ወደ መጨረሻው ነጥብ ያመጣናል። ንቃተ ህሊናን እንደ ጋሻ ወደ መጠቀም። ንቃተ ህሊና ማለት ምንም ነገርና ምንም አይነት ኃይል በአንተ ላይ የበላይነት ሊኖረው የማይችልበት ደረጃ ላይ መድረስ ነው። በጣም በግልጽ ሊታወቅ የሚገባ አንድ ነገር አለ። ፍጹም ምንም ነገር ከውጫዊ ስቃይ ሊጠብቅ አይችልም። በውስጡ በሚካሄደው ነገር ላይ ንቃተ ህሊና የሌለው ሰው ሆነ ከቀጠልክ ቃላት አንተ መጉዳታቸውን ይቀጥላሉ። መገለል አንተ መረበሹን ይቀጥላል። ኪሳራዎች አንተን እስክትነቃ ድረስ ወደታች መጎተታቸውን ይቀጥላሉ። መንቃት ደግሞ እንዲሁ በአስማት የሚከሰት ክስተት አይደለም። ንቃት የዕለት ተዕለት ምርጫ ነው። እየጎዳህም ቢሆን እንኳን ወደ ውስጥህ በጥልቀት መመልከት ነው። ስለዚህ ንቃት ማለት ሌሎች ሰዎችን ወይም እድልህን ሳታማርር ለሚሰማ ስሜት ሁሉ ሙሉ ኃላፊነት መውሰድ መጀመር ነው። የተቃወምከው ነገር ስሜቱ የበለጠ ይጠነክራል። የተቀበልከው ነገር ግን ይለወጣል። አዲስ ሽግግርም ታደርግበታለህ። አንተ ሙሉ ህይወትን በቂ አይደለሁም የሚለውን ፍርሃት፣ ባዶነት፣ የብቸኝነት ህመምና የመረሳት ጭንቀትን በመቃወም አሳልፈሃል። ታዲያ በዚህ ተቃውሞ ውስጥ ምን አተረፍክ? ነገሩን ደበቅከው፣ ራስን ዝም አሰኘህ። ሁሉም ነገር ለመቆጣጠር ሞከርክ፣ ፍጹም ለመሆን ጣርክ፣ ጠንካራ ለመሆንም ደከምክ። ይህ ሁሉ ነገር ደግሞ ከዚህ ቦታ ላይ በድካም ዝለህ እንድትደርስ ከዓለምና ከራስ ጋር መዋጋት እንዲሰለች አድርጓል። ነገር ግን አሁን እውነተኛ ስሜትን የመጋፈጥ አቅም ማለት መደንደን ወይም ጨካኝ መሆን እንዳልሆነ አውቀሃል። ስለዚህ ይህ ግልጽነት ጋሻ ወይም ግንብ መገንባት አይደለም። እሱ ንቃተ ህሊናን ማሳደግ ነው። ምክንያቱም የሚያስቆጡህንና ስሜትን የሚቀሰቅሱትን ባህሪያትና ቁስሎችን በሚገባ አስረዳ። የሌሎች ሰዎች ድርጊት አንተን የማቁሰልና የማድከም ኃይሉን ያጣል። አሁንም ስሜቱ ይሰማሃል፣ ግን እንደ በፊቱ አትሰምጥም። አሁንም ትሰቃያለህ፣ ራስህን ግን አታጣም። እና ንቃ። ንቃት ሁሉም ነገር ይለውጠዋል። አንተ ከመጥፎ ስሜቶች የሚጠብቅ ነገር ራስህን ከህይወት መከላከል አይደለም፣ ይልቁንም ወደ ትክክለኛው ማንነትህ በጥልቀት ዘልቆ መግባትና ራስህን ማየት መጀመር ነው። በላይኛው ገጽ ላይ ማንነታቸውን የገነቡና የሚኖሩ ሰዎች በየትኛውም የስሜት ማዕበል ይናወጣሉ። በጥልቀት ወደ ውስጥ ዘልቀው መሰረታቸውን የገነቡ ግን በዛ ጠንካራ መሰረት ታች ዝምታ፣ መረጋጋትና ኃይል እንዳለ ያውቃሉ። አንተም እያመራ ያለው በትክክል ወደዛ ነው። አንዴ ከዛ ጥልቅ መሰረት ከውስጣዊ ማንነት ጋር መኖርና ራስን መቀበል ደረጃ መድረስ ስትጀምር ዓለም አንተ ወደታች ለመጣ ልትሞክር ትችላለች። ነገር ግን የምትጎዳበትን ስሱን ክፍል ግን በፍጹም ማግኘት አትችልም። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ።